ምን ሆነ ነው? ኧረ ምንም። ምን ማለት ነው ምንም? ምን ሆነ ነው የምታለቅሰው? አይ መንገድ ላይ በጣም የሚያሳዝኑ እናት አይቼ ነው። ምንድነው የምታወራው? እናቴን ልጠይቃት በዛውም የቡና መግዣ ብር ልስጣት ብለህ አይደል እንደ ሄድከው? አዎ እንደዛ ብዬ ነበር ሄድኩት። ታዲያ ምን ሆነህ ነው? መጠየቁንስ ሂጄ ጠየኳት፣ ግን ለቡና መግዣ ልስጣት የነበረው ብር ኪሴ ውስጥ አልነበረም። የት ሄዶ? አላውቅም፣ ግን በቃ በእናቴ ፊት ሽምቅቅ አልኩ። ለእናቱ 1 ኪሎ ቡና መግዛት የማይችል ልጅ እንደሆንኩኝ ሳስብ ለደቂቃ ፊቷ መቀመጥ አልቻልኩም። ይገባኛል፣ ግን በአሁኑ ለእናትህ 1 ኪሎ ቡና ለመግዛት 1 ወር ሙሉ መጠበቅ አይጠበቅብህም። ከየት አመጣዋለሁ? ድራፍሌት ማርኬቲንግ የሁለተኛ ዙር ስልጠና አዘጋጅቷል። የአሁኑን ዙር ከመጀመሪያው የሚለየው ቅድሚያ 20%ን በመክፈል ቀሪውን 80% ደግሞ ራሳቸው ባዘጋጁልህ የስራ እድል እየሰራ ቀሪውን እንድትከፍል አመቻችተውልሃል። በዚህ ነገር እርግጠኛ ነሽ? በደንብ። በ1 ወር ብቻ በዶላርና በኢትዮጵያ ብር ተከፋይ የምትሆንበት ትልቅ እድል ነው። ያውም ደግሞ ቤት ቁጭ ብለህ በኦንላይን ብቻ። እሺ እንዴት እንደምሰራው ብቻ አስረጅ። ኮርሱ የሚሰጠው ኦንላይን ላይ በቴሌግራም ብቻ። 22000 በላይ ተከታዮች ያሉት የቴሌግራም ቻናላቸው ላይ ብትገባ ደግሞ ከኔ የተሻለ ስለ ስልጠናው የሚያስረዳ ፒን የተደረገ ቪዲዮ አለልህ። በጣም አመሰግናለሁ። ከትልቅ ጭንቀት ነው ገላገልሽ።